ኔልሰን ሮሊላላ ማንዴላ፣ ኔልሶን ሮሊሾሽሎ ማንዴላ የዘር መድሎ አፓርታይድ በመቃወም የ27 ዓመታት ረጅም ትግል ያደረጉ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት እንዲሁም የሰላምና እኩልነት ተምሳሌት ናቸው። ቅድመ ሕይወትና ትምህርት 1918 እስከ 1942 ልደትና ቤተሰብ ኔልሰን ማንዴላ በደቡብ አፍሪካ ትራንስኪ ክልል ኩኑ በምትባል መንደር 18 ሐምሌ 1918 ተወለዱ። በተወለዱበት አካባቢ በሚገኘው ቴምቡ ጎሳ ማዲባ በሚል ስም ይታወቃሉ። አባታቸው የጎሳ አለቃ ሲሆኑ ኔልሰን የ9 ዓመት ልጅ እያሉ አባታቸውን በሞት ተለያዩ። ትምህርት የመጀመሪያ ትምህርታቸውን በአካባቢው ትምህርት ቤት ጀምረው በኋላም ፎርት ሃሪ ዩኒቨርሲቲ ኮሌጅ ገብተው የሕግ ትምህርት ተከታትለዋል። የፖለቲካ ሕይወትና ትግል 1943 እስከ 1962 የኤኤንሲ አባልነት በ1943 ዓመተ ምህረት የአፍሪካ ብሔራዊ ኮንግረስ ኤኤንሲ ተቀላቀሉና በአገሪቱ በነጭ አናሳዎች የሚመራውን የአፓርታይድ አገዛዝ በሰላማዊ መንገድ መቃወም ጀመሩ። የትጥቅ ትግል ከብዙ ዓመታት ሰላማዊ ተቃውሞ በኋላ መንግሥት ማንኛውንም የጸረ አፓርታይድ እንቅስቃሴ በጥቃት መከላከል ስለጀመረ ማንዴላ የኤኤንሲ ትጥቅ ክንፍ የሆነውን የሕዝብ ሽጉጥ ኡምኮንቶ ዊሲዝዌ በመምራት የትጥቅ ትግሉን ከፍ አደረጉ። እስራትና ረጅሙ መንገድ ወደ ነጻነት 1962 እስከ 1990 መያዝና የሪቮኒያ ችሎት በ1962 በተደበቀ መልኩ ከሀገር በመውጣት ለኤኤንሲ ድጋፍ ሲሰበስቡ በመንግሥት ተይዘዋል። በ1964 በታዋቂው የሪቮኒያ ችሎት በከፍተኛ ክህደት ወንጀል ተፈርዶባቸው የዕድሜ ልክ እስራት ተቀጣቸው 27 ዓመታት በሮቤን ደሴት እስር ቤት። በዚህ ጊዜ ውስጥ አብዛኛው ጊዜያቸውን በሮቤን ደሴት እስር ቤት ያሳለፉ ሲሆን በዓለም አቀፍ ጫናና በደቡብ አፍሪካ ውስጥ የነበረው የጸረ አፓርታይድ እንቅስቃሴ እየጠነከረ በመምጣቱ ማንዴላ 11 የካቲት 1990 ከእስር ተፈቱ። ከእስር መፈታት እስከ ፕሬዝዳንትነት 1990 እስከ 1999 ሽልማትና ምርጫ ከእስር በኋላ ማንዴላ ከወቅቱ ፕሬዝዳንት ደብሊው ደ ክላርክ ጋር በመተባበር የአፓርታይድ ሥርዓትን ለማፍረስ ከፍተኛ ጥረት አደረጉ። በ1993 የኖቤል የሰላም ሽልማት ተሰጥቷቸዋል። በ1994 የመጀመሪያው የዴሞክራሲ ምርጫ ተካሂዶ ማንዴላ የደቡብ አፍሪካ የመጀመሪያው ጥቁር ፕሬዝዳንት ሆነው ማገልገል ጀመሩ። የፕሬዝዳንትነት ዘመን እንደ ፕሬዝዳንት የማስታረቅ ፖሊሲን በማስከበር የዘር መድሎን በሕግ በማጥፋት ረገድ ትልቅ ሚና ተጫውተዋል። ኔልሰን ማንዴላ ለአፍሪካ ነጻነትና ለዓለም ሰላም ባደረጉት ትግል ዘላለማዊ ተምሳሌት ናቸው። በሕይወት ዘመናቸው መገባደጃ ላይ ከሕዝብ አገልግሎት በመራቅ ከቤተሰቦቻቸው ጋር ሰፋ ባለ ጊዜ ለማሳለፍ ወደ ልደት ቀያቸው ተመለሱ። በ5 ታኅሳስ 2013 በ95 ዓመታቸው ከዚህ ዓለም በሞት ተለዩ። ከማንዴላ የምንማረው ጽናት ታላቅ ነገር ያመጣል። ጥላቻን በፍቅር መተካት ይቻላል። መሪ መሆን ማገልገል ማለት ነው።